ሰላም የዚህ ቻናል ቤተሰቦች፣ ዛሬ ላወራችሁ የፈለግኩት ስለናንተ ነው። ስራ አጥቼ ተስፋ ቆርጫለሁ ለምትሉ፣ ጠዋት ስትነቁ የምትሄዱበት ቦታ ለጠፋባችሁ እና መቼ ይሆን የኔስ ቀን ብላችሁ ለምትጨነቁ ጀግኖች፣ ትላንት ማታ ስልካችሁን እየነካካችሁ ስትተክዙ የሌላውን ሰው ስኬት እያያችሁ እኔ ስትሉ አመሻችሁ። ድግሪያችሁ በፖስታ ታጥፎ የተቀመጠው፣ ጫማችሁ ስራ ፍለጋ ተላክቶ ያለቀው እናንተ ብቻ አይደላችሁም። የብዙዎች ገጠመኝ ሆኖ አልፏል። ግን አንድ እውነት ልንገራቸው፣ ስራ አጥ መሆን ማለት ዋጋ ቢስ መሆን ማለት አይደለም። አሁን ያለህበት ሁኔታ አንተ ማን እንደሆንክ አይገልጽም። አሁን ያለህበት ሁኔታ ጊዜያዊ ቆይታ እንጂ መጨረሻ መድረሻ አይደለም። አንበሳ ከማጥቃቱ በፊት ወደ ኋላ ያፈገፍጋል። ቀስት ርቆ እንዲሄድ ወደ ኋላ ይሳባል። አንተም አሁን ወደ ኋላ የተሳብከው ነገ በታላቅ ኃይል ወደ ስኬት እንደምትወነጨፍ ነው። ይህ ስራ የሌለህበት ጊዜ አእምሮህን የምትገነባበት፣ አዳዲስ ክህሎትን የምትማርበትና ውስጣዊ ጥንካሬህን የምትለካበት ጊዜ ነው። ስለዚህ ወዳጅ ሆይ ዛሬ ራስህን አትውቀስ። በሰዎች ስኬት አትቅና። የሁሉም ሰው ሰዓት የተለያየ ነው። የአፕል ዛፍና የባህር ዛፍ እኩል አያድጉም። ስራ መፈለግህንም ሆነ ራስህን ማሻሻልህን አታቁም። ዛሬ በዝግታ እየተራመድክ ይሆናል፣ ግን ዋናው ነገር መራመድህን አለማቆምህ ነው። ሰማይ እየፈለገ ቢጠቁር ንጋት መምጣቱ አይቀርም። ነገ ስኬታማ ስትሆን ዛሬ የምታልፍበትን ስቃይ እንደ ትልቅ ትምህርት ቤት እንደምትቆጥረው እመን። ስራ የለህም እንጂ አእምሮ አለ፣ ጤና አለ፣ ተስፋ አለ። ተስፋ አትቁረጡ የኔ ቤተሰቦች። የእናንተም የድል ዜና በቅርቡ ይሰማል። እስከዚያው ግን ተንበርከኩ፣ ለጸሎት እንጂ ለተስፋ መቁረጥ ግን እንዳይሆን። ቸር ይግጠመን።